ሰላም ጤና ይስጥልኝ የሀገሬ ልጆች። በዛሬው ትምህርታችን adjective formation እናያለን። adjective formation እንግዲህ adjective formation by auto prefixing. Okay, repeating the first consonant in the next vowel to form adjectives for plural nouns. እንግዲህ የመጀመሪያውን ተነባቢና ቀጥሎ ያለውን አናባቢ በመደጋገም ለፕሉራል ናውንስ adjectives ወይም የስም ገላጮች እናገኛለን። ጉዳ ትልቅ ነው። ጉዳ የሚለው ገላጭ የመጀመሪያ ተነባቢ ፊደል ጋ ወይም ጂ ነው። ቀጥሎ ያለው አናባቢ ደግሞ ኡ ነው ወይም ዩ ማለት ነው። እሱን ደግመን ስንጽፈው ጉጉዳ ይሆናል ማለት ነው። ጉጉዳ እንግዲህ ትልቅ ትልልቅ ይሆናል ማለት ነው። እንግዲህ አውቶ ፕሪፊክሲንግ ያለው የቃሉን የራሱን አናባቢና ተነባቢ ስለደገም ነው ማለት ነው። ጢና ትንሽ ማለት ነው። ጢጢና ሲሆን ትንንሽ ይሆናል ማለት ነው። ጤራ ረጅም ማለት ነው። ጤጤራ ሲሆን ረጃጅም ይሆናል። ጋሪ ጥሩ ማለት ነው። ገጋሪ ሲሆን ጥሩ ጥሩ ይሆናል ማለት ነው። ዲማ ቀይ ማለት ነው። ዲዲማ ሲሆን ቀያይ ይሆናል ማለት ነው። ጉራቻ ጥቁር ነው። ጉጉራቻ ሲሆን ጥቋቁር ይሆናል ማለት ነው። አዲ ነጭ ማለት ነው። አዳዲ አዲ ሊሆን ይችላል። ነጫጭ ማለት ነው። አዳዲ ነጫጭ። ፉርዳ ወፍራም ማለት ነው። ፉርዳ ሲሆን ወፋፍራም ይሆናል ማለት ነው። ላፋ ለስላሳ ነው። ለላፋ ሲሆን ያው ለስላሳ ይሆናል ማለት ነው። ላፋ ለላፋ። ፉርዳ ፉፉርዳ። አዲ አዳዲ። ጉራቻ ጉጉራቻ። ዲማ ዲዲማ። የመጀመሪያውን ተነባቢና ቀጥሎ ያለውን አናባቢ በመድገም ከስም ገላጮች ሌሎች ስም ገላጮችን እንመሰርታለን። የምንጠቀምባቸው ደግሞ ለብዙ ወይም ደግሞ ለፕሉራል ናውኖች ነው የሚለውን ቁም ነገር እንገነዘባለን። የዛሬውን ትምህርት በዚህ ጨርሰናል። በሌላ ትምህርት እስከምንገናኝ ነጋቲ